ጌታ ሆይ ዛሬ አንተ ያው እንደሆንክ ማየት ፈልጋለሁ ብዬ በቃ ምግብ አልበላም አልጠጣም ብዬ የዛን ሰዓት ነው በቃ እንደ ጾም ጸሎት የገባውትና ስጸልይ ራሱ ምን እንደማወራ አላቅም እኔ ጌታ ሆይና ካለ ምን አላለሁ በቃ እንደውም ጴንጤዎች ምናምን ብዙ ጊዜ ስለ ኢየሱስ እንደዚህ ምናምን ስለሚያወሩ እኔ ትንሽም ኮኔክሽን ስለነበረኝ ከዚህ በፊትም ከነሱ ጋር እስቲ ቆይ ኢየሱስ ያው ከሆነ እንደዚህ ልይ ምናምን ብዬ ገብቼ ነው ኢየሱስ ዛሬ እስቲ ፊት ለፊት ልይ ካልኩ እውነት ካለክ እንገናኝ እስኪ ዛሬና ነፃ አውጣኝ ምናምን ብዬ ነው ጸሎት የገባሁት ምግብ አልበላም አልጠጣም ዛሬ ሞታለሁ ነው ሐሳብ ይገባል ከዛ የዛን ቀን ነው ልሳን የሚባለው ነገር የተሞላው የሆነ ሰዓት ከግማሽ ሰዓት ምናምን በኋላ በልሳን ሳወራ ነው ራሴን ያገኙት ከዛ ልሳኑን ሳወራ ማለት ነው ውስጤ በጣም ሰላም ያገኘ ደስ ያለኝ እየመጣ ነውና እኔ ምንም አይገባኝ ምን እየተፈጠረ እንደነበረና የዛን ቀን ፕሬ ገባውና ጀስት ዝም ብዬ በልሳን መጸለይ ጀመርኩኝ እዛ በልሳን ፕሬ ያርኩ ያለ የሆነ ሰዓት ዝም ብሎ ሰላም ይሰማኛል ውስጤ ሰላም የተሰማኝ ደስ ያለኝ መጣ ማለት ነው ምንድነው ይሄ ነገር አልገባኝም እኔ ልሳን ምን እንደሆነ አላቅ ምናምንና እውነት ኢየሱስ ያው ኮንግ እስኪኒ ነው በቃ አሁን ምክንያቱም እንዳልኩ ከዚህ በፊት እኔ ጭንቀቴ ምናምን በቃ ሌላ ታሪክ ነው በጣም ነው የምጨነቀው በጣም ነው ምረበሸው ሰላም በህይወቴ ኖሮ ራሱ ያቅ ዲማኖቹ ሳይመጡን በፊት ሰላም የለኝም እረፍት የለኝም ሲመጡ ደግሞ ኦቨር ነው የነሱ ሲመጡ ጭራሽ ወደ ሞት የሚገፋ እንትን ነው ገባ አይደለ ከዛ ኢየሱስ የሚባል ነገር አላቅም ልሳንም እንዳልኩ ምንም ማቀው ነገር የለም ከዛም በኋላ በልሳን እንደዚህ ፕሬ ያርጉ እግዚአብሔር ውስጥ ካለ እንደዚህ ያልኩለ የመጀመሪያ ቀን ምን ተፈጠረ ይሄ ላይክ በሁለተኛው ቀን ነው እንጂ በሁለተኛው ቀን ለ30 ደቂቃ ስለ ደቂቃ ፕሬ ላርግ ብዬ ገባው ማለት ነው ፕሬ ላርግ ብዬ ገብቼ እስከ ሌሊቱ 6 ሰዓት 7 ሰዓት ጸሎት ላይ ነኝ እንግዲህ አስቡ የጸሎት ልምምድ እኮ የለኝም እንዴ ታሪክ የለኝም ስለ መጽሐፍ ቅዱስ አላቀም ስለ ኢየሱስ አላቀም ማን ነው ብትለኝ አላቀም ኢየሱስ ጌታ ነው ልልሽ ይችላልው ከድንግል ማርያም ተወልዷል ልልሽ ይችላልው ግን አላቀውም ኢየሱስ እንደዚህ ሕያው ነው ብዬ ነው አላቀም ሲጀመር ከዛ እስከ 6 ሰዓት ምናምን ፕሬ ያረኩ በዛን ሰዓት አምላክ እኔ እንጃ የክርስቶስን ሕያውነት ያዩት ይዛኔ ጌታ ምስክሬ እኔ እንዳልኳችሁ ያ ኢየሱስ ክርስቶስ ባይገናኘኝ እኔ ቀጥታ ራሴን ላጠፋ ነው ተስፋ ቆርጫለሁ ሁሉ ነገር ተስፋ አስቆርጦኛል ገባርል እና የሚገርመው የዛ ቀን ከጸሎት እንደወጣው ማለት ነው ከጸሎት እንደወጣው ውስጤ ላይ ምን ይሰማ የሚፍለቀለቅ ውሃ ፍልቅልቅ ይላል ውስጤ ላይ ማለት ምን እንደሆነ አልገባኝ ዝም ብሎ ይፍለቀለቃል ከዛ ምንድነው እዚህ ውስጥ ወይ ተብለቀ ያ